ሰላም ቤተሰብ፣ ቆንጆ ምስር ወጥ እንስራ። ያው ወቅቱም ጾም ነው። እዚህ ቆንጆ ክሽን ያለች ምስር ወጥ እንስራ። ሽንኩርቴን እንደዚህ በደንብ አድርጌ ከጠበስኩ በኋላ ዘይት፣ ሽንኩርቴ ቆንጆ ነው ብስል ብሎልኛል። በዘይትን በደንብ ካቁላላሁት በኋላ በርበሬ፣ ከዛ በርበሬንም እንደዚህ በደንብ ጥብስ ካደረግኩ በኋላ ቲማቲሙን በደንብ እናቁላለዋለን። ከዛ ነጭ ሽንኩርቱን ጋር በደንብ እናቁላለዋለን። ነጭ ሽንኩርቱ መጀመሪያ ላይ አካባቢ ሲገባ ሽታ ያን ያህል አይከብድም እና ቆንጆ አሪፍ እንትን ነው የሚኖረው፣ አሪፍ ተስት ነው የሚኖረው። ምስሬን በደንብ እጥብ አድርጌዋለሁ በጣም ብዙ ጊዜ። ድስቴ በጣም እየያዘ እያስቸገረኝ ነበር። ወጡ በእርግጥ አልተጎዳም እንጂ ብዙ ጊዜ እየያዘ አስቸግሮኛል። ከዛ እንደዚህ ሲንተከተክ ጨውን ጨመርኩኝ። ከዛ ሲበስል አጠፋው። ይሄን የመሰለ ምስር ሰርቻለሁ። በጣም ይጣፍጥ ነበረ። ቴንክ ዩ ፎር ዋቺንግ። እንብላ።